አንዳንዶች የቁመታ ህዝቦች መኖሪያ ይሏታል። አንዳንዶች ደግሞ የሳይክል ምድር ይሏታል። በየከተማ የሚርመሰመሰው የሳይክል ብዛት አጃይብ ያሰኛል። የወተት አፍቃሪዎችማ ሞቴን አንቺ ጋር ባደረጉ ይላሉ። ወተት እንደ ውሃ ይቀዳባታል። እረ የሀገሬው ህዝብ በወተት ይታጠባል ቢባል ማጋነን አይሆንም። ይቺ ትንሽ ሀገር በአመት 10 ቢሊዮን ሊትር ወተት ወደ ውጭ እንደምትልክ ይነገራል። ይቺ ከውሃ ይልቅ ወተት ርካሽ የሆነባት ሀብታም ሀገር ማን ትመስላችኋለች? ይቺ ከቁመቷ በላይ ተጽዕኖ ፈጣሪ የሆነች ሀብታም ሀገር ኔዘርላንድ ትባላለች። ኔዘርላንድ በተለምዶ ሆላንድ እየተባለች ትጠራለች። ኔዘርላንድ በሰሜንና በምዕራብ በኩል ከሰሜን ባህር ጋር፣ በደቡብ ከቤልጅየም ጋርና በምስራቅ በኩል ደግሞ ከጀርመን ጋር የምትዋሰን ትንሽ ሀገር ነች። ከአዲስ አበባ በአውሮፕላን የ7 ሰዓት መንገድ ትርቃለች። ኔዘርላንድስ ልብ የሚሰውር መልክዓ ምድር ያላት በለም መሬት የታደለችና የሳይንስና ቴክኖሎጂ ምርትም እንደሆነች ይነገራል። ኔዘርላንድ የዳበረ ዲሞክራሲ ባለቤት ስትሆን ህዝቦቿም ለዘብተኛና ሰው ወዳድ ናቸው። በርካታ ኢትዮጵያና ኤርትራውያን ኔዘርላንድ ይኖራሉ። ኔዘርላንድ በየዓመቱ ለኢትዮጵያን የነጻ ትምህርት ዕድል በመስጠትም ታወቃለች። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በፒኤችዲ በማስተርስና ባጫጭር ኮርሶች ከ1200 በላይ የሆኑ ኢትዮጵያውያን በኔዘርላንድ የነጻ ትምህርት ዕድል አግኝተዋል። እኔም የዚህ ዕድል ተቋዳሽ ሆኜ በኔዘርላንድ ጥሩ ጊዜን አሳልፌ ወደ ሀገሬ ተመልሻለሁ። እውነት ለመናገር የከፍተኛ ተቋም ትምህርቴን ተከታትዬ ወደ ኢትዮጵያ ከተመለስኩ በኋላ የኔዘርላንድ ንጹህና ጽዱ የሆኑ ከተሞቿ፣ ልምላሜዋ፣ በውሃ የተከበቡ ትንሽ ደሴቶቿና የተሟላ ሰላሟ ሁሌም ይናፍቁኛል። በሳንቲም ደረጃ የሚሸመተው ምግቧማ ይነሳ አውሮፓዊቷ የከናን ምድር ብያታለሁ። እኛ በወር አንዴ እንኳን ስጋ ለመብላት እንደ ሰማይ በራቀብን ዘመን ኔዘርላንድ በጥቂት ዝርዝር ሳንቲሞች በየቀኑ ስጋ እየበሉ መኖር የሚቻልበት ሀብታም ሀገር ናት። የሀገሬ ሰዎች ድንች፣ ጎመንና አቮካዶን ከስጋ ጋር ቀላቅለው መመገብ ይወዳሉ። የሀገሬ ሰዎች ራሳቸውን ደች እያሉ የሚጠሩ ሲሆን እጅግ ትሁትና ቀና ናቸው። በዓለማችን እጅግ ቁመታ የሚባሉት ህዝቦች ደቾች ናቸው። አንድ የሀገሬው ዜጋ በአማካይ 1 ሜትር ከ83 ሳንቲሜትር እንደሚረዝም ጥናቶች ያመለክታሉ። ኔዘርላንድ የተመሰረተችው እንደ አውሮፓውያን አቆጣጠር በ1579 ሲሆን መስራች አባቷም ዊሊያም ኦፍ ኦሬንጅ ይባላል። የኔዘርላንድ ብሔራዊ ቡድን ብርቱካናማ ማሊያ የሚለብሰው የሀገሪቱ መስራች አባት ዊሊያም ኦሬንጅን ለማስታወስ ነው። ሀገሪቱ በንጉሳውያን ቤተሰቦች የሚተዳደር ሲሆን በአሁኑ ሰዓት ልዑል አሌክሳንደር ዊሊያም የመሪነቱን ቦታ ጨብጠዋል። የኔዘርላንድ ኦፊሻላዊ መግባቢያ ቋንቋ የደች ቋንቋ ሲሆን በሀገሪቱ እንግሊዝኛን ጨምሮ ሌሎች ቋንቋዎችም ይነገራሉ። ኔዘርላንድ በስፋት በቅርቡ ኢትዮጵያ ውስጥ እንደ አዲስ የተደራጀውን የደቡብ ምዕራብ ክልልን ታከላለች። የህዝቧ ብዛት ወደ 18 ሚሊዮን የሚጠጋ ሲሆን ኢትዮጵያውያንን ጨምሮ የ180 ሀገራት ዜጎች በሀገሪቱ እንደሚኖሩ ይነገራል። ኔዘርላንድ እኔ የተማርኩበትን ዩኒቨርሲቲ ኦፍ አምስተርዳምን ጨምሮ በርካታ በዓለም አቀፍ ደረጃ የሚታወቁ ስመጥር ዩኒቨርሲቲዎችም አሏት። ኔዘርላንድ በአውሮፓ ላይ ዜጎቿ ጥራት ያለው ትምህርት በመስጠት በኩል ግንባር ቀደም ተጠቃሽ ሀገር ናት። እንደ ፊሊፕስ፣ ሼል፣ ሃይነከን፣ ኬልም የመሳሰሉ ዓለም አቀፍ ኩባንያዎች ኔዘርላንድ አምጣ የወለደቻቸው ኩባንያዎች ናቸው። በፕሪሚየር ሊግ የምናውቃቸው እንደ ቤርካም፣ ሮድ ጉሌት፣ ቫን ፐርሲ፣ ቫን ቫስተን፣ ቫንደርሳል የመሳሰሉ ድንቅ ተጫዋቾች የዚች ትንሽ ሀገር ዜጎች ናቸው። ሌላው አስገራሚ ነገር በአውሮፓ የኔዘርላንድን ያክል ሳይክል የሚጠቀም ሀገር አለመኖሩ ነው። በሀገሪቱ የሚጋለበው ሳይክል ከህዝቡ ቁጥርም እንደሚበልጥ ይነገራል። ለ18 ሚሊዮን ህዝብ 22 ሚሊዮን የሚጠጋ ሳይክል በሀገሪቱ እንደሚገኝ ጥናቶች ያመለክታሉ። በዚህ ምክንያት ኔዘርላንድ የሳይክል ሀገር እየተባለች ትጠራለች። አስራ 17% የሚሆነው የኔዘርላንድ ህዝብ የሮማን ካቶሊክ እምነት ተከታይ እንደሆነ ይነገራል። 13% የሚሆኑት ደግሞ የፕሮቴስታንት እምነት ተከታይ ናቸው። 5% አካባቢ የሚሆነው ህዝብ ደግሞ ሙስሊም ነው። ቀሪው ከግማሽ በላይ የሚሆነው ህዝብ የሃይማኖት ነገር በቀኛል ይመስላል። የማንንም ሃይማኖት ተከታይ አይደለም። የኔዘርላንድ ኢኮኖሚ በንግድና ኢንዱስትሪ የተመሰረተ ሲሆን ከዓለማችን 15 ሀብታም ሀገራት ተርታ ውስጥ መደባለች። በዓለማችን ከአሜሪካ ቀጥሎ ሁለተኛው የእርሻ ምርት ወደ ውጭ በመላክ የምትታወቅ አገር ማን ናት ብትባሉ
አይምሮአቸው ትልልቅ የቆዳ ስፋት ያላቸውን እንደ ቻይና፣ ራሽያ፣ ህንድ ወይም ብራዚል ላይ ሊሽከረከር ይችላል። ነገር ግን በዓለም አቀፍ ደረጃ ግዙፍ የግብርናና የኢንዱስትሪ ምርትን ወደ ውጭ በመላክ ከአሜሪካ ቀጥሎ የምትቀመጠው ሀገር ትንሿ ኔዘርላንድ ናት። ኔዘርላንድ ሰፋፊ መሬት ካላቸው ሀገሮች በልጣ በትንሽ መሬት ከፍተኛ ምርትን በማግበስበስ የሚወዳደር ያልተገኘ ገራሚ ሀገር ናት። የዓለማችን 75% የአበባ ምርት የሚታፈሰው ኔዘርላንድ መሆኑን አትርሱ። በኢትዮጵያ የአንድ ዜጋ ዓመታዊ ነፍስ ወከፍ ገቢ 105,000 ብር አካባቢ እንደሆነ ይነገራል። ትንሿ ሀገር ኔዘርላንድ የዜጎቿን የነፍስ ወከፍ ገቢ 7 ሚሊዮን በማድረስ ሀብታምነቷን አስመስክራለች። በ2024 ኔዘርላንድ የዓለማችን 6ኛዋ ደስተኛ ሀገር ተብላም ተመርጣለች። በየዓመቱ በርካታ ቱሪስቶች ኔዘርላንድን ይጎበኟታል። ኔዘርላንድ እጅግ ዲሞክራቲክ ሀገር ስትሆን ለሀገሯ ህዝቦች የበዛ ግለሰባዊ ነፃነትን በመስጠትም ትታወቃለች። ሌላው አስገራሚ ነገር ኔዘርላንድ ከአውሮፓ ሀገሮች አደንዛዥ እጽ ዜጎቿ እንዲጠቀሙ የፈቀደች ብቸኛ ሀገር መሆኗ ነው። እንዲያም ሆኖ ከሀገሬው ህዝብ ይልቅ አብዛኞቹ እጽ ተጠቃሚዎቹ በሀገሪቱ የሚኖሩ ስደተኞችና ቱሪስቶች እንደሆኑ ይነገራል። ኔዘርላንድ በቴክኖሎጂ ፈጠራና በውሃ ኢንጂነሪንግ የላቀ ደረጃ እንደደረሰችም ይነገርላታል። ኔዘርላንድ በአቀማመጧ ለውቅያኖስ ጎርፍ ተጋላጭ የሆነች ሀገር ብትሆንም ከውቅያኖስ የሚመጣን ውሃ በልዩ ቴክኖሎጂ መቆጣጠር መቻሉ ይነገርላታል። የሀገራቸው የቆዳ ስፋት ማነስ ያንገበገባቸው ደቾች በውሃ ቴክኖሎጂ ባህሩን አሸሽተው የሀገራቸውን የቆዳ ስፋት በ25% እንዳስተለቁት መዛግብት ይናገራሉ። በነገራችን ላይ በዱባይ የባህር ጠረፍ የተንጣለለውንና በቪዲዮ ላይ የምታዩትን የዘንባባ ቅርጽ ያለውን አስደናቂውን ፓልም ጁማሪያ የባህር ከተማን የገነቡት ደቾች ናቸው። ኔዘርላንድ በሁለተኛ ዓለም ጦርነት ፈራርሳ እንደገና እንደ አዲስ የተገነባች ሀገር ናት። ለዚህም በየዓመቱ ግንቦት 14 ከናዚ ጀርመን ነፃ ያወጡበትን ቀን ያከብራሉ። የኔዘርላንድ ዋና ከተማ አምስተርዳም ናት። አምስተርዳም በበርካታ ሙዚየሞቿ፣ በውሃ ካናሎቿና ከመኪና ቁጥር በላይ በሆኑ ሳይክሎቿ ትታወቃለች። የሳይክሎቹ ቁጥር የመኪናዎችን ቁጥር በ4 እጥፍ እንደሚበልጥ ይነገራል። ሁሉም እንደየፍላጎቱ ማለት ይቻላል የፈለገውን አይነት ሙዚየም በከተማ ማግኘት ይችላል። የአርት፣ የታሪክ፣ የባህል፣ የስፖርት ምንቅጡ የሌለ ሙዚየም የለም ማለት ይቻላል። እግር ጥለውት አምስተርዳም ላይ ከተከሰቱ በተለይ ራኪስ እና ቫንጉግ ሙዚየሞችን ሳይጎበኙ እንዳይመለሱ። በእነዚህ ሙዚየሞች የደቾችን ባህል፣ እምነትና ኖር የሚያሳዩ ጥንታዊና ዘመናዊ አርት ስራዎችን ያገኛሉ። የአምስተርዳም ከተማ ከ7000 በላይ የተመዘገቡ ታሪካዊ ህንጻዎች ያሏት ሲሆን ኢትዮጵያውያንን ጨምሮ ከ180 ሀገራት የመጡ ዜጎች በፍጹም ሰላም ይኖሩባታል። በዩኔስኮ የተመዘገቡ ከ100 ኪሎ ሜትር በላይ የተዘረጉ ጥንታዊ የውሃ ካናሎችም አሏት። በእነዚህ የውሃ ካናሎች በጀልባ እየተጓጓዙ ከተማዋን መጎብኘት አስደሳች ስሜት ይሰጣል። ማንኛውም ወደ ኔዘርላንድ የሚመጣ ሰው አምስተርዳም ከተማ የሚገኘውን ስኪፑል አየር ማረፊያን መርገጥ ግድ ይለዋል። ይህ አየር ማረፊያ ከባህር ጠለል በታች 4 ሜትር ላይ በመገኘቱ ከአውሮፓ አየር ማረፊያዎች ልዩ ያደርገዋል። በአምስተርዳም ከተማ ብቻ ከ10,000 በላይ ኢትዮጵያ እንደሚኖሩ ይነገራል። ከዚህ ቀጥሎ የምናየው ከአምስተርዳም ከተማ ደቡብ አቅጣጫ በ35 ኪሎ ሜትር ርቀት ላይ የሚገኘውን ውቡን የኮፍኮፍ መናፈሻ ነው። ይህ ስፍራ በዓለም ላይ ትልቁ የአበባ መናፈሻ ነው። መናፈሻ ከሚባል የአበባ ውቅያኖስ ቢባል ይቀላል። ከ79 ሄክታር በላይ የሚሸፍነው ይህ አስደናቂ አትክልት ቦታ በየዓመቱ ወደ 7 ሚሊዮን የሚጠጉ አበቦች ይተከሉበታል። በእውነት ለመናገር በዚህ የአበባ መናፈሻ መገኘት ልዩ ሀሴትን ያጎናጽፋል። ይህን አትክልት ስፍራ በየዓመቱ ከ1 ሚሊዮን ህዝብ በላይ እንደሚጎበኘው ይነገራል። በየዓመቱም ደማቅ የአበባ ፌስቲቫል ይካሄድበታል። ለማንኛውም በጸደይ ወራት ወደ ኔዘርላንድ ብቅ የሚሉ ከሆነ ይህን አስደናቂ አትክልት ስፍራ ሳይጎበኙ እንዳይመለሱ።
አሁን ደግሞ ከአምስተርዳም ከተማ ሰሜን ምስራቅ አቅጣጫ 100 ኪሎ ሜትር ወጣ ብለን የጌትሆርን መንደር እንጎብኝ። የጌትሆርን መንደር ልዩ የሚያደርጋት በመንደሯ ውስጥ አንድ መኪና መንገድ የሌለ መሆኑ ነው። የመንደሩ ሰዎች የሚጓጓዙት በመንደሯ ውስጥ እንደ መረብ በተዘረጉ የውሃ ካናሎች በጀልባ ነው። ቀላል የማይባሉ ሰዎች በእግርና በብስክሌትም ይጠቀማሉ። መንደሯ ከ150 በላይ ከእንጨት የተሰሩ ድልድዮች ያሏት ሲሆን የሚያማምሩ የሳር ቤቶች ተንጣለው ይገኙባታል። የጌትሆርን መንደር ልዩ በሆነ ተፈጥሯዊ ቤት የደመቀች በመሆኗ ምድራዊ ገነት ብትባል አይበዛባትም። ቀዘፋና ዋና ለመሳሰሉ የውሃ ላይ ጨዋታዎች ምቹ ስለሆነች በየዓመቱ በርካታ ቱሪስቶች ይጎበኟታል። አሁን ደግሞ የኔዘርላንድ የወደብ ከተማ የሆነችውን ሮተርዳምን በጥቂቱ ላስቃኛችሁ። ሮተርዳም በአውሮፓ አራተኛው ትልቁ ወደብ የሚገኝበት ከተማ ናት። በሁለተኛው ዓለም ጦርነት ፈራርሳ እንደገና በዘመናዊ መልክ የተገነባች ትልቅ ከተማ ናት። ሮተርዳም በዘመናዊ ረጃጅም ህንጻዎቿ ትታወቃለች። በተለይ በኪዩብ ቅርጽ የታነጹ ቤቶቿ ልዩ የቱሪስት መስህቦች ናቸው። እንደምትመለከቱት እነዚህ ቤቶች ባልተለመደ መልኩ በኪዩብ ቅርጽ ዲዛይን ተደርገው በሚገርም ሁኔታ የተሰሩ ናቸው። እርስ በርሳቸው እንዲደጋገፉ ተደርገው የታነጹ በመሆናቸው ሁሌም የጎብኚዎችን ቀልብ ይስባሉ። በሮተርዳም ከተማ ሌላው ቀልብ የሚስበው ነገር የኢራስመስ ድልድይ ነው። ይህ ድልድይ በማስ ወንዝ ላይ የተገነባና የከተማዋን ሰሜንና ደቡባዊ ክፍል ያገናኛል። ድልድዩ በስዋን ወፍ ልዩ ዲዛይን የተሰራ በመሆኑ ከተሰራበት ጊዜ ጀምሮ የቱሪስቶች ዋና መዳረሻ ሆኗል። ሌላው በሮተርዳም ከተማ ሊጎበኝ የሚገባው የማርክተል አዳራሽ ነው። ይሄ በልዩ ዲዛይን የተሰራው ህንፃ በውስጡ መኖሪያ አፓርትመንቶች፣ ሱፐርማርኬቶች፣ ሬስቶራንቶችና የመኪና ፓርኪንግ አጠቃሎ የያዘ ግዙፍ ህንፃ ነው። ይህን ቅንጡ ህንፃ በየዓመቱ 8 ሚሊዮን ቱሪስቶች እንደሚጎበኙት ይነገራል። ማርክተል አዳራሽ በአውሮፓ ትልቁ የቤት ውስጥ ማርኬት ተብሎም ተመዝግቧል። ሮተርዳም ከ100 ሀገሮች በላይ ዜጎች ከተው የሚገኙባት ህብረ ብሔራዊ ከተማም ነች። ሮተርዳም በየዓመቱ የሮተርዳም ዓለም አቀፍ የፊልም ፌስቲቫልና የሰሜን ባህር ጃቫ ፌስቲቫልን ታስተናግዳለች። በሮተርዳም ውብ የባህር ዳርቻዎች ለመዝናናትና በፊልም ፌስቲቫሎች ላይ ለመታደም በየዓመቱ ከመላው ዓለም በርካታ ቱሪስቶችና የፊልም አፍቃሪዎች ወደ ከተማዋ ይጎርፋሉ። ሮተርዳም በአስደናቂ የጥበብ ስራዎችና ቅርጻ ቅርጾች ያጌጠችም ከተማም ነች። የከተማው አስደናቂ ገጽታን ለማየት ከፈለጉ በረዥሙ የሮማ ታወር ላይ ጉብ ማለት ብቻ ይበቃውታል። የሮተርዳም ከተማ በህንፃዎች የተሞላች ቢሆንም ራስዎን ዘና ለማድረግ በከተማ እምብርት ላይ የሚገኙ አረንጓዴ ፓርኮችን ጎብኘት ቢያደርጉ መንፈሶ ይታደሳል። በነገራችን ላይ ሮተርዳም በርካታ መርከቦች የሚተረማመሱባት ዋነኛ አውሮፓዊት የንግድ ከተማም ነች። እንግዲህ ስለ ሮተርዳም ከተማ ይህን ያህል ካልን የኔዘርላንድ ንጉሳውያን ቤተሰቦች መቀመጫ ስለሆነችው ዘሄግ ደግሞ ትንሽ ላስቀኛችሁ። ዘሄግን የሀገሬው ሕዝብ ደንሃግ ይላታል። ዘሄግ ዓለም አቀፍ የሰላምና ፍትህ ከተማ በመባልም ትታወቃለች። በከተማዋ በርካታ ዓለም አቀፍ ፍርድ ቤቶች ከተሙ ይገኛሉ። ለምሳሌ የዓለም አቀፍ የወንጀል ፍርድ ቤትና የዓለም አቀፍ ፍትሐ ብሔር ፍርድ ቤት በዚች ከተማ ይገኛሉ። በሩዋንዳው የዘር ጭፍጨፋ ተዋናይ የነበሩ ቀንደኛ ወንጀለኞችን ጨምሮ ሌሎች ዓለም አቀፍ ወንጀለኞች በዚች ከተማ ፍርዳቸውን አግኝተዋል። ወደ ከተማ የሚመጡ ቱሪስቶች በዋናነት የሰላም ቤተ መንግስትን ይጎበኛሉ። የደች የንጉሳውያን ቤተሰቦች መኖሪያ የሆነው የኖርዲንዳ ቤተ መንግስት ቱሪስቶች በዋናነት ከሚጎበኟቸው ቦታዎች ውስጥም ይመደባል። ከዚህ በተጨማሪ ከተማዋ የበርካታ ኤምባሲዎችና ኤንጂኦዎች መቀመጫ ስትሆን የትውልደ ኤዥያውያንን የባህል ፌስቲቫል በማስተናገድም ትታወቃለች። በነገራችን ላይ ዘሄግ የኔዘርላንድ ፓርላማ መቀመጫም ነች። በከተማዋ በየዓመቱ በርካታ ባህላዊ ፌስቲቫሎች ይካሄዳሉ። እንግዲህ የቻናል ተከታታዮች ስለ ኔዘርላንድ በመጠኑም ቢሆን ግንዛቤ ያገኛችሁ ይመስለኛል። በሌላ የጉብኝት ፕሮግራም እስከማገኛችሁ ድረስ ፈጣሪ ከእናንተ ጋር ይሁን።